በከሉ በከሉ ቀንሽ ደረሰ በከሉ በክዬ በኩዋ እስኪ ጨፍሩ ዛሬ ይገኛል። በቀሉ ቆየች ነው በቀሉ ሄዳለች ሴዶ አካል ጉዳተኛ ይሆናል። ይሄን ነገር ለታሪክ ይቀመጥ። ሴዶ አይራመድም፣ ደግሞ ድሮ መጻፍ አይችልም፣ ግን አሁን የመማሩ እድል አይኖረውም። እየቀለደባችሁ ነው። ሚክስ ማርሻል አርት በ2 ሳምንት በ3 ሳምንት የምትማሩት ነገር አይደለም። ስንት ዓመት ሰርቶ ለማስተማር ብቁ ያልሆኑ ሰዎች አሉ። ዛሬ የሴዶና የጆኒ ጁጁሱ ፌስ ኦፍ ላይ ያለ ነው። ለሴዶ እንግዲህ ያው በቀሉ ስለሚል ቅቤውን እንሰጠዋለን፣ ለጆኒ ደግሞ እንቁላሉን እንሰጠዋለን። ድልቅልቅ ነው የምናደርገው። ጠብቁን። ሴዶ ዝም ብሎ የሚበላ የሚመስላችኋል? የተቀመመ የተቀመመ የተመረጠ ነው። ምን በላ የተመረጠ ያው እዚህ ጋር ነው የሁሉ ምግብ እኔ አልበላሁም፣ እሱ ነው የበላ። እኔ ምግብ እንደባለው ታውቃላችሁ። ሴዶ ዝም ብሎ አሉ ማስተርም አሉ። በነገራችን ላይ እኔ ምግብ አልበላሁም። አሹ እኔ ነኝ የበላሁት። ቀምመንለት ለሱ መጥነን ቀምመን ዝም ብሎ አይበላም። እና አንዳንድ ጊዜ ሰዎች ዝም ብሎ የሚበላ ለውድድር እንትን ማይል የሚመስላችሁ ተሳስታችሁ። መርጠን ነው የምንበላው። ስለማታውቁት ነው። አለማወቃችሁ አንካሮታ ከቲክቶከር እንደዚህ ወጥቶ ልጋጠም ያለ አለ ብዬ አላስብም። የመጀመሪያው ነው ሆናለሁ ብዬ አስባለሁ። ግን እሱም የሆነው ጆና ሴዶ እነሱ ከፋይት በኋላ ያሸነፈው ጋር መሰልጠን እፈልጋለሁ ነው። ያሸነፈው ጋር መሰልጠን እፈልጋለሁ። ስታሸንፉ ፍቃደኛ ከሆናችሁ እንድታስተምሩኝ እፈልጋለሁ። ሴዶ ካሸነፍክ አንተ ጋር መጥቼ እማራለሁ። ጆ ካሸነፈ ደግሞ ጆ ጋር ሂጅ እማራለሁ። እሱም ብቻ ፍቃድ እፈልጋለሁ። ቴንክ ዩ ሶ ማች ነገር እንዲሆን ስላደረጋችሁ ይመቻችሁ። በጣም ትልቅ ነገር ነው ያደረጋችሁት። በጣም የምንፈልገውን ነገር ነው ያደረጋችሁልን ያላችሁት። እናመሰግናለን። አንቺ ዋና ዲበግ ያራዳል። ጥያቄ ለሴዶ ለሴዶ ነው። አንድ የመጀመሪያው ጥያቄ ማሳብ ሊሆን ይችላል። እኔ ባልኖር ኖሮ ይሄ ነገር ሀፕን አያደርግም ብለሃል። ይሄ ለሌሎች ፋይተሮች ዲስሪስፔክት ስለሆነ ይታረም። ሁለተኛው ፕሮፌሽናል ጥያቄ ነው የምጠይቅህ። ወደ ጥልቆ ሄደህ ታውቃለህ? ወደ ጥልቆ ሄደህ ተላፍተህ ታውቃለህ ከሰው ጋር? ኦኬ ወደ ጥልቆ ሄደህ
ወደ ጥልቁ ሄደ ፋይት አድርገህ ታውቃለህ? ከሰው ጋር ግራፕል አድርገህ ታውቃለህ? በደንብ እስከ መጨረሻው ጆ ይሄ መልእክት ለአንተ ነው። አያውቀውም ጥልቁ ምን እንደሆነ አሳየው። እሺ አራዳል በሃይማኖት ጠንካራ ነኝ ይላል፣ ግን የመጠጥ ማስታወቂያ ያሰራ ታዩታላችሁ። ነገር እናቴ ትቆጣኛለች ይላል፣ ግን በወንድ ላይ ሻፍጃለሁ ብሎ ፖስት ሲያደርግ አትቆጣም? እንዴት አይነት አስተዳደግ ቢኖር ነው ኢትዮጵያ ውስጥ እየኖርክ ወንድ ልጅ አሻፍዶኛል ብለህ ፖስት ብታደርገው? አጠገብህ ደህና ሰው የለም? ማናጀሮች ምንድን ነው የሚሰሩት? እንደዚህ አይነት አዋራ ኢትዮጵያ ውስጥ ነው የምትኖረው ወንድሜ። እሱን ደግሞ የወንድ ልጅ ጥጉን እኔ ያሳያለሁ። እሺ now is quiet ሴዶ በጣም ይቅርታ አፍልቼ ነበር። አንተ የሰውን ቁራሪት ዛሬ ዳስ ይተከልልሃል። እሺ ይሄ ላይክ ስንት ቪዲዮ ካገኘሁ ትምረኛለህ? አያገኝም እንጂ አንድ ቪዲዮ ላይክ ካገኘሁ ሰብርሃለሁ እንጂ አልገድልህም። አረ ምን እየጠበቃችሁ ነው? ሁላችሁም ላይክ አድርጉ ከመሞቴ በፊት። ይሹና ዛት እኔ ወንጀል ልሰራ እችላለሁ፣ ሚምረኝ አላህ ነው። ከእኔ ከምሰራው ወንጀል በላይ ሊምረኝ የሚችለው ማን ነው? አላህ ነው። ወንጀል እሰራለሁ፣ ሰርቻለሁ የመጠጥ ማስታወቂያ፣ አላህ ግን ይምረኛል። እኔ ተጸጽቼ አላህን ከለመንኩት ይምረኛል ማለት ነው። የሚምር ጌታ ነው ያለኝ። ስለዚህ ለሱ አታስብ። ገብቶሃል አይደል? እስልምና ፍጹም ነው፣ ሰዎቹ ግን ፍጹም አይደሉም። ኢስላም ኢዝ ፐርፌክት፣ the believer is not perfect. you should know that. I don't care አንተ ስለምታወራው ነገር ማለት ይሄ ነው መልእክት። ማልበላው ነበር እንቁላል ወርሩልኝ አልኩት፣ ግን እሱ ያው ሆዳም ስለሆነ ብቻውን ይበላል። እኔ የምበላ ይመስለዋል ታውቃለህ። እሱ ግን ወላሂ በጣም በይ ከሚባሉት ፍጥረቶች እዚህ ምድር ላይ የሰው ዘር ሆኖ እንደሱ የሚበላ የለም። ስማ ወደ 50 ምግብ ተደርድሮ አየር ላይ ነው የሚበላው። እኔ ግን ሰው ያው አብሮኝ ያለ ሰው ያቀኛል። እኔ ምግብ አልበላም። ኦንሊ ለፕሮሞሽን ነው የምጠቀምበት። ኦንሊ ማለት ነው ያ ነው። ስለዚህ 20 ኪሎ ምናምን የሚባለው እውነት አይደል? አረ ምን ሆነ ነው 20 ፍሬ አልበላም። በበላ እንደዚህ ከሳለ ያ እናቴ ዱዓ ስላለኝ ነው እንጂ ትንሽ እንደዚህ ላይ ግን እያስገመተ ነው እሱ ነገር። ቁጥር ይላሉ፣ ግን ያው እንግዲህ እኛ ያው ቢዝነስ እንሰራበት ነው ቲክቶክ ላይ ያው የግነት ነገር ካልሆነ አይሆንም። ዛሬ ደግሞ ሌላ አንድ ያነሳው እንግሊዘኛ ብዙ የሚያወሩ ሰዎች ትምህርት ላይ ጎበዝ አይደሉም ማለት። እሱ ደግሞ በአንጻሩ ቁጥር የማይችለው ስላልተማረ ነው ይላል። ምን ትለዋል? አሳየሁት እኮ ቢዝነስ እንዴት እንደሚሰራ አሳየቸው እኮ። እሱ አሁን በኔ ቪዲዮ ቢዝነስ መስራት ጀምሯል። ኢቭን በቀሉ በሚለው ቢዝነስ ሰርቶ ይሄ ማለት ከኔ ተማረ ማለት ከኔ በጣም ብዙ ነገር እየተማረ ነው። ኖት ኦንሊ እሱ ብቻ አይደለም፣ ብዙዎቹም እየተማሩ። እኔ እያንዳንዱ ቲክቶክ ላይ የምሰራው ቪዲዮ ቢዝነስ እሰራበታለሁ። ያ ነው አላማዬ።